ተፈጥሮ በእጅጉ ውበትን ከቸረቻቸው ግሩም ቦታዎችና በአምራችነታቸው ከሚታወቁ የኢትዮጵያ አካባቢዎች መካከል የመተከል ዞን አንዱ ነው። በ1983 ዓ.ም በኢህአዴግ አማካኝነት ከብሔር ብሔረሰቦች ተዋቅሮ የተሰራው የቤኒሻንጉል ጉሙዝ ክልል ውስጥም በግፍ ከጎጃም የተወሰደው የመተከል አውራጃ ነው። በወቅቱ የኢህአዴግ መንግስት የሀገሪቱን መንበረ ስልጣን ከተቆጣጠረ በኋላ ከወሰዳቸው እርምጃዎች መካከል የካርታና የመሬት አወቃቀር ይዘትን መቀየር ነበር። የዚህ ዕጣ ፈንታ ከደረሳቸው የጎንደር አማራ፣ ወልቃይት ጠገዴ፣ ራያ አላማጣ በሰነድ አልባው በውስን ሰዎች በረቀቀው ሕገ መንግሥት ወደ ትግራይ እንዲካለሉ ሲደረግ፣ የጎጃሙ የመተከል አውራጃ ደግሞ አዲስ ለተዋቀረው ለቤኒሻንጉል ጉሙዝ ክልል በጉርሻ ተሰጠ። በዚህ ኢህአዴግ ባቋቋመው የቤኒሻንጉል ክልል ውስጥ ዛሬም ድረስ አብዛኛው የአማራ ተወላጅ ነው። ለአውሮፓውያን አቆጣጠር በ2007 ዓ.ም ኢህአዴግ ባካሄደ የቤትና የሕዝብ ቆጠራ ቤኒሻንጉል ክልል የሚባለው ክልል ውስጥ 784345 ነዋሪዎች ነበሩ። ከነዚህ ውስጥ 170132 የሚሆነው የአማራ ተወላጅ ነው። ተክሌ ወዳጆ የሚባለው ሰው በጻፈው ሕግ ግን የክልሉ ሕገ መንግሥት በተባለው ሰነድ ውስጥ ጠቅላላ ድንጋጌዎች በቀረቡበት ምዕራፍ አንቀጽ 2 ስር ስለ ክልሉ ባለቤቶች እንዲህ ይላል። በቤኒሻንጉል ክልል ውስጥ የሚኖሩት ሌሎች ሕዝቦች የሚታወቁ ቢሆንም የክልሉ ባለቤት ብሔር ብሔረሰቦች ግን በርታ፣ ጉሙዝ፣ ሽናሻ፣ ማኦና ኮሞ ናቸው ይላል። ጉሙዝ እንደ አውሮፓውያን አቆጣጠር በ2007 ዓ.ም ኢህአዴግ ባካሄደ የቤትና የሕዝብ ቆጠራ መሠረት ብዛቱ 160781 ነው። ሽናሻ 60687፣ ማኦ 15384 ሲሆን ኮሞ ደግሞ 7773 ነው። መተከል ዞን 7 ወረዳዎች ያሉት ሲሆን ድባጤ፣ ቡለን፣ ወንበራ፣ ማንዱራ፣ ግልገል በለስ፣ ፓዊ፣ ማምቡክና ማንኩሽ ይባላሉ። በተለይ ግልገል በለስ፣ ፓዊ፣ ማምቡክና ማንኩሽ ከሌላው ጎጃም በምንም በማይለያይ መልኩ ይመሳሰላሉ። በዚህ መሠረት የታሪክ ሰነዶች በተደጋጋሚ እንደሚያሳዩት መተከል የጎጃም አማራ እንጂ በጭራሽ የቤኒሻንጉል እንዳልሆነም በአኩሪ ነጸብራቅ ይመሰክራሉ።